ሚጣ ሚጡ ሚጡ ወይ ነው እንዴ? የ15 ብር ካርድ ቶሎ ይዘሽ ነሽ። የ15 ብር? አዎ፣ እንዳትቆይ። መጣሽ? ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 እኮ አንድ ባለ 10 አንድ ባለ 5 ግዣ። ታዲያ እሺ፣ ቶሎ በይ፣ ቸኩያለሁ። በእናትህ ምንድነው አመት የምትፈጂው? እቺ በእናታችሁ እንዴ! ምን ሆነሽ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም? እሺ። ኧረ ወይኔ! ኧረ እቺ ነፈዝ የሆነች ንፍዝ ያለች ልጅ ልኬ እንደው መከራ በላለሁ። እድሜ ልክ ትፈጃ። ደግሞ የት አለሽ? ባለ 15 መጥቷል። አለቃ ይሻት መጥቻለሁ። ምንም ብትፍጨረጨሪ ከኔ እጅ እንደማታመልጪ አየሽው አይደል? እኔም ካንተ እጅ መውጣት አልፈልግም። አንተ ምን እያደረክ ነው? አንቺ ምን ያጨማልቅሻል? እቃው የት ነው ያለው? እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? አንቺ ምን እየሆንክ ነው? እንዴት ነው የማታፍሪው? በቃ አንተ ሂድ። በቃ እኔ ለብቻዬ ያወራታለሁ። ኧረ አትቸገር አለቃ፣ አንተ ሂድ፣ እኔ ያወራታለሁ። አንተ ከመጀመሩ ነው እኔ ትእዛዝ ማሰማው። እኔ አናግራታለሁ አልኩህ። እኔ አናግራታለሁ። እኔ ሁለታችሁን ብታናግሩኝ ደስ ይለኛል። ችግር የለውም፣ እኔ አናግርሻለሁ። ወይ እየነገርኩህ ነው። ውጣ። እኔ ላናግራት። ደሞዜን ውሰደው አለቃ። ችግር የለውም። ደሞዜን አልፈለገውም። ያመትረፍ ሰጥቻለሁ። ውጣ በእናትህ። እኔ እኮ መጀመሪያ ያገኘኋት አለቃ። ምንም ችግር የለውም። እኔ እያዳመጥክኝ እንጂ ብሎ ነው። ውጣ። በቃ አንዴ እኔ ባናግራት። አንተ ግን ታፈኛለህ እንዴ? ምንድን ነው ማፍርሽ እንጂ ሚቲቲ ወይ ሂጂና ማስቲካ ገዝተሽ ነሽ። እንዴ ማስቲካ መብላት አልፈልግም። ትበያለሽ። ለምንድን ነው የማትበይው? እኛም እንበላለን። ቶሎ ገዝተሽ ነሽ። ኤሌክትሮንስ እንዴ ወርት መጣለው። ምንድን ነው? ከመቼው ነው የገዛሽው? በእናትሽ እንኪ ይኸውልሽ ሎሊፖፕ ትገዣለሽ። እሺ አሁን ሄደሽ ቀስ ብለሽ አልፈልግም። ትመጫለሽ። ለምንድን ነው የማትመጪው? እሺ ና አብረን እንሂድ። እሺ አብረን እንሂድ። ይኸውልሽ ቶሎ ብለሽ እኔ ብቻዬን ሚጢጢ ገዝተሽ ነሽ። ቶሎ ጠላ በእናትሽ አንቺ መቀስ የሆነች ልጅ ይዛት አብሮ አንቺ አብረን እንምጣጥ። እዛው መጣሽ አትመጪም እንዴ? እምቢ፣ እኔ ብቻዬን መምጣት አልፈልግም። ስታስጠላች ወንድሜ ደበረኝ። እቺ ማማ ፍቅር ሁለተኛ ከኤቢ ጋር አድርም። ሁለተኛ ምን ነው? ኧረ በሰው እንዴ ልተኛ እያንኮራፋ እንዴ አንተ የሱ ማንኮራፋት ከማንም ሰው ነው የሚለየው። አንተ ምንም እኮ ለሊቱ ሙሉ ሰው ሲሉ ነው። ኧረ በስመ አብ ከሱ ጋር ምንም መተኛት አያስፈልግም። እንቅልፍ በአይኔ ዞር ሳይል ነው ያደርነው። ማለት አብራችሁ አድራችሁ ነበር ከጓደኛዬ ጋር ኧረ እንደዛ አይደለም እኮ ያልኩህ። እንደዛ እኮ አይደለም። እኔ አይደለም እናቴ ጋር ልሂድ አያቴ ጋር ገጠር ምናምን እያልሽ እሱ ጋር ነበር እስከ ዛሬ የምትሄጂው? አይደለም እኔ ግን እሱ እኮ አይደለም መሽቶብን የሆነ ዝም ብለን ሻይ ቡና እንበል ብለን ከዛ ልክ ማታ 5 ሰዓት ላይ አካባቢ ትንሽ ሲመሽብን በቃ ለምን አብረን አናድርም ብለን ከዛ የት ነው እንደምኮን ምንም ነገር የለም እኮ አብራችሁ አድራችኋል። በዛም ሆነ በዚህ አብራችሁ አድራችኋል። አልተነካካንም እኮ ግን ያው ስሙ ይሄን ያላቀም ዳብሶኛል። ምን ብዙ ነገር ምንም አልካላ ዳብሶሻል። የታችኛው ሌላኛውን የግራው ነው የቂጡን ኬኪ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው። እንዴት እዚህ ምዘማ ለማለት እኮ ነው ጫው ነው መቀመጥ እኮ ነው። አዎ ልክ ነሽ። ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትይ ፈገግ ካለ ድንግልናሽን ፈልጎታል ማለት ነው። ሩጪ አምልጪሽ ነው። አዎ ምን ነበር አልሽኝ? ድንግል ነኝ። የምርሽ ነው? ታቶ ነው በዛ ላይ ድንግል ነኝ። ድንግል ነሽ? የምርሽ ነው? አንተም ያው ትንሽ የሚለየው እኔ ድንግል ነኝ። ድንግል በይ እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው። ይሄ ነው ትክክለኛ። እኔ እኮ ምን አይነት መች ነው የሚመጣው ዴሊቨሪው? መጥቼልሃለሁ። ምንድነው የኔ እናት ቆየሽብኝ እኮ ቶሎ አትመጭም እንዴ? ታዲያ ሲቆይ እኮ ደስ ይላል። ለማንኛውም ምን ያዘዝኩት ጥብስና ዱለት ነው። ይኸውልሽ ኦርደር ሲዛባብኝ በጣም ነው የምናደደው። አደራሽን አታስብ። እንኳን ምግብ እኔ መጥቼልሃለሁ። ሂሳቡ ስንት ነው? ልትከፍል በገንዘብ ነው ወይስ ለምን ያልከፍልም? እናንተ ግን ምን አይነት ጓደኛችሁ ነኝ ማለት ለኛ ነው ወይስ እንዲሁ ሰዋዊ ባሪሽ? አይ ለእናንተ አባዬ አንተ ጀምር። አይ ማይ አንተ ንገራት። አንተ ጀምር እማ አንቺ ንገራት። ጅሎች እማዬ አንተ ጀምር። አባዬ አንተ ጀምር። ምን እንደዚህ የሚያጃጅላችሁ መለንጀጁላ ሲያስጠሉ። እጭ ምን ይመስላሉ? እንደውም ውረዱልኝ ከመኪናዬ ውረዱ። እንዴ አባዬ አንተ ጀምር ውረድ። በስመ አብ እናንተ ብሬን አታመጣም
የምን ብር ነው? እንዴ ባለፈው በደርኩና እንዴ አበዛው አንተ እንደዛ ብለህ ምን ነው የምታስቀረው? እንደዚህ ሰለቸኝ እኔ እንዴ አምጣ እኔ ለማየ ነገር አምጣ። የራስ ጉዳይ የለኝም። እኔ እናገራለሁ ለማየ። የራስ ጉዳይ የለኝም። እንደውም ለማየ ፍቅረኛ አርግዛለች ብዬ ነው የምናገርልህ። ታዲያ እኔ ፈራው። አረ ንገረታ። አረ ንገረት። ማን ነው በዚህ ፈራ አይደል? የሌለ ነገር። ሃሎ ሄሎ ማየ ምንድነው? ይኸውልሽ አንድ ሚስጥር ልነግርሽ ነው። እሱ ከሰማ ግን ይቆጣኛል። ምንድነው ታዲያ አትናገሪም እንዴ? የኤቢ ፍቅረኛ አርግዛለች ማየ። እሰይ ለመድኃኒዓለም ነግሬው ነበር ያ ልጅ አሳየኝ ብዬ አያሳፍረኝም እኮ። እሰይ እቤት ጋብዛታለሁ። ይኸውልሽ ምሳ ጋብዛታለሁ። ዶሮን ከታች ሰፈር፣ እንቁላሉን ደግሞ እዚህ ተባሃል ገዝተሽ ነይ። እኔ በቃ እሰይ ደስ ብሎኛል። ይኸውልሽ ሁሉንም ነገር ሽንኩርቱን ምኑ እንዳይቀር ሁሉንም አስቤዛ ሟልተሽልኝ ነይ። እሰይ እንደው አያሳፍረኝም እኮ መድኃኒዓለም። ወይኔ አባዬ ገደለኝ። ሄሎ ባባ። ወይኔ ጉዴ ፈላ። መኪናውን እኮ ሳላስበው ከግንብ ጋር አጋጨው። አንቺ ተረፍሽ? አሁን ደህና ነኝ በጣም። በቃ ችግር የለውም። ሹፌሩን ልከዋለሁ። አንቺ ችግር የለውም። ሂጂ በቃ። ኦኬ እሺ በቃ እሺ ባባ። ሄሎ አባ። መኪናውን ሳላስበው ተሳስቼ ከግንብ ጋር አጋጨሁት። ምን ከግንብ ጋር አጋጨሁት? ድሮም እየተናገርኩ ይሄን መኪና ይዘሽብኝ አትጪ ብዬ ተናገርኩ። አላተምሻት አይደል? ያቺን ቁራኔ ነው መኪናዬ እገልሻለሁ። የት ነው ያለሽው? 08 አፈራ ታዳጪ መኪናዬን አፈራ በላሻት አይደለም የተናገርኩ። ይዘራቱ ጫላልኩ ነበር ያሪዘራ የረጣ ደምቷል ወይ? ምንድን ነው? ለውሻ ነው እንደዚህ ጮሹ? የዘለልሽው ለውሻ ነው። ቢናከስስ ይናገዛል እኮ ውሻው። ኧረ በእናትህ ሊነክስሽ ሲመጣ ቁጭ ማለት ነው። ከዛ ይነካሽም አልፎ ይሄዳል። እንዴ ለውሻ እንደሰኛለሽ? ቁጭ ማለት አያስነካም። በቃ ይኸውልሽ መፍትሄው ስተነሽ ይኸውልሽ ቁጭ ብላለሁ እኮ። ይሄ አሁን ሲጀመር ውሻ ይመስላል። ይሄ በእግሬ ይመስላል። በእናትሽ ሂጂ፣ በኋላ እንገናኛለን። ሂጂ በእናትሽ ሂጂ። በቃ ይኸውልሽ ስታገኚ ቁጭ በይ። አይነካሽም ውሻ። እሺ ምን ኧረ ስለፈጠረሽ ራስሽን አስከብሪ። በቃ አትሂጂ እሱ ጋር። እኔ እሱ ጋር ከዚህ በኋላ ከሄድኩኝ እግሬን ይቁመጥ። አትሂጂ እየተባልሽ የአፍሽን ፍሬ በላሽ። ይኸው ምን አይነት እሺ፣ እየመጣ ነው። ሰላም እንዳትዪ የምር ናቅ አድርጊሽ። የምር ሰላም እንዳትዪ። አዎ እኔ እሱን ሰላም ካልኩት እጄን ይቁመጠው። ተሸራርፈሻለሽ እኮ ምን አለ ሰላም ባትዪው። ሰላምታ እንኳን ሰላምታ አይኑን ካየሁት ራሱ አይኔን ያጥፋው። አበቃል። ፍላጎት የት ናችሁ እናንተ? በቃ ያገኘሁት አንድ ሳንዱች ነው። ስለዚህ ይሄንን ተካፍለን እንበላለን። በቃ የመጨረሻው ነው። በቃ ግን ቆይ መጀመሪያ ልቅመስልህ እባክህ እንደሚጣፍጥ ለምቆምሽ በካቻፕ በቃ በካቻፕ አድርጊ። በቃ አታብዥብኝ እንደዚህ በቃኛል። ግን ቆይ እንደሚጣፍጥ ነው ቼክ ላድርግ ለመጀመሪያ። እሺ አድርጊ። አይጣፍጥም? በቃ ባባዶ ልብሎ እንደዛ ከሆነ ብዙ አይደለም። አውቀይ እዚህ ጋር ቆይ ካቻፕ አለው። በቃ ጠብታ ማለት ቆይ ቋምጪዋ ታዲያ እሺ ፈሰሰች። ቆይ አሁን የገመጥኩበት ማለት ነው የሆነ ነገር ተሰምቶኛል። በዚህኛው ገምጣለሁ ታዲያ። ወይኔ ይቅርብህ። ዳቦን ቢያንስ ዳቦ ልብላ። ተይው በቃ እንቁላሉ ይቅር፣ ዳቦ ልብላ ነው በቃ። ይሁን ችግር የለውም። ወይኔ እንኳንም ቀረብህ። አይጣፍጥም። አረ የምርሽን ነው? ኧረ እኔ ምንም እንዳላውቅም። የምርሽን ነው? የመጀመሪያ ከንፈር ወዳጄ ነህ። የመጀመሪያሽ ነኝ። የሚገርም ዳላ አይታችሁ ታውቃላችሁ? ሚስጥሩ መሰላችሁ? በልጅነታቸው መቀመጫቸው ላይ ላትቀለጠና በደንብ ረቁ ይታሻል። በላይ ይሄ ነገር በደንብ ሰምቻለሁ። ብዙ የሚያደርግላቸው በተለይ እንደዛው የሚል ዳሌ ከሆነ በበላት ነው ይባላል። በደንብ ይቀጠቀጣል። በላት መቀመጫ መቀመጫ ላይ ይፈሳል። በላት እንዴ ማንንም ሳክስ ነው እንደሚሰሙት? የምር አብዛኛው ሰው እንደዛ ነው የሚያደርገው። እንደዚህ አይነት ነገር የሚባል ነገር የለም። የሚያደርገው ደግሞ ከናንተ ጋር ሄሎ ስሚ በክተራዊት ነው